አንዳንድ ጊዜ ህይወት እንደገና ለመጀመር ሌላ ከተማ መሄድ ይኖርብሃል። አዳዲስ ሰዎች መተዋወቅ ይኖርብሃል። አዲስ ትምህርት መማር ይኖርብሃል። አዲስ ስራ መስራት ይኖርብሃል። አንዳንዴ ደግሞ ሁሉንም ከዜሮ መጀመር ይኖርብሃል። እኔም እያደረኩ ያለሁት እሱን ነው። ሰላም እንዴት ናችሁ ቤተሰብ? ማይክ እባላለሁ። አዲስ አበባ ከመጣሁ ኦልሞስት 2 ወር አካባቢ ሆነኛል። እዚህ መጥቼ ሙያ እየተማርኩ ስራ እየሰራሁ ዩቲዩብም እየጀመርኩ ነው እና በየቀን ህይወቴን ትንሽ ለመቀየር ጥረት አደርጋለሁ። ይሄ ደግሞ የኔ አንድ ቀን ነው። እዚህ እየኖርኩ ያለሁት ዘመድ ቤት ነው። ፈጣሪ ከፈቀደ በዚህ 3 ወር ቤት የመከራየት እቅድ አለኝ። ሰው ቤት መኖር በጣም ከባድ ነው። ምንም ያህል እነሱ ለአንተ ጥሩ ቢሆንም ያንተ መሸማቀቅና ምቾት መነሳት ሁሌም እንዳለ ነው። በአጠቃላይ አሁን ያለሁበት ሁኔታ እኔ የምፈልገው ህይወት አይደለም፣ ግን አንድ ቀን የምፈልገው ህይወት እንዲመጣ ዛሬ ይህን ህይወት ማለፍ ግድ ነው። አብዛኛውን ጊዜ እኔ የምነሳው ጠዋት ነው። ኩልድ ሻወርና ቡና ደግሞ ነቃ ያደርጉኛል። ቅድም እንዳልኳችሁ እየተማርኩኝ እየሰራውና ዩቲዩብም ለመጀመር እየሞከርኩ ነው። ዛሬ ከሶስቱም የምናደርገው ዩቲዩብ ቪዲዮ መስራት ነው። እውነቱን ለመናገር እኔ ዩቲዩብ ቪዲዮን ለመስራት ሳስብ አስብ የነበረው ቻሌንጅ ቪዲዮ መጀመር ነው። ግን በጣም ወጪ ስለሚጠይቅ ገቢ ማግኘት ሳትጀምር ደግሞ ወጪ ማውጣት ልክ ስላልሆነ ነው እንደዚህ ዴይሊ ቪሎግ ለመጀመር የፈለግኩት። ግን በእርግጠኝነት በዩቲዩብ ከ2 እስከ 3 ወር ከቆየሁ በኋላ ትላልቅ ቻሌንጅ ጀምሬ ትልቅ ዩቲዩበር እንደምሆን 100% እርግጠኛ ነኝ። ግን አሁን በጣም ፈተና እየሆነብኝ ያለው ነገር ምን እንደሆነ ታውቃላችሁ? አብሮኝ የሚሰራ ሰው አለመኖሩ። ዩቲዩብ ብቻ መስራት በጣም ከባድ ነው። የሚቀርጽህ ሰው፣ ስህተት ካየ የሚያርምህ ሰው፣ የሆነ ቦታ ለመቅረጽ ስትሄድ አብሮ የሚሄድ ሰው፣ ኢቨን መንገድ ላይ ቪዲዮ ስትቀርጽ ከሰው ጋር ከሆንክ ነው ኮንፊደንት የምትሆኑ። እና እንደኔ ዩቲዩበር ለመሆን ህልም ያለው ሰው እየፈለግኩ ነው። እና እዚህ ከኔ ጋር መስራት የሚፈልግ ሰው ካለ ኮሜንት ላይ ጻፉልኝ። አብረን ብዙ ስራ እንሰራለን። ባይ ዘ ዌይ በቭሎግ ራሱ ብዙ ልሰራቸው ያሰብኳቸው ቪዲዮዎች አሉ። ግን መጀመሪያ በዚህ ቪዲዮ ራሴን ላስተዋውቃችሁ ብዬ ነው። እና ዛሬ እረፍት ቀን ነበረና እንዳያችሁት ስክሪፕት ስጽፍና ኤዲት ሳደርግ ምናምን ነው ያልኩት። እና ወጥቼ አንድ ነገር ለማድረግ ወሰንኩኝ። ከዛ በፊት ግን ጫማዬ በጣም ስለቆሸሸ ሊስትሮ ሄደን ጫማችንን እናስጠርጋለን። አስጠርገን ከጨረስን በኋላ ታክሲ ይዘን መንገዳችንን ጀመርን። እዚህ ጋር ከታክሲ ወርጄ ወክ እያደረኩ እያለ አንድ ነገር ትዝ አለኝ። ለካስ ቡና አልጠጣውም። ቡና ሳንጠጣ ምንም ነገር መስራት ስለማንችል እዚህ ጋር ቡናችንን እንጠጣለን። እና ከዛ ወጥቼ ሄድኩ እያለ አንድ ነፋሻማ የሆነ ካፌ አግኝቼ ገብቼ ቁጭ አልኩኝ። እንደዚህ አይነት ቦታዎች ላይ ቁጭ ብሎ ጊዜ ማሳለፍ በጣም ነው የምወደው። ሁሌ እንደዚህ አይነት ቦታዎች ላይ ቁጭ ስል አዳዲስና ፖዚቲቭ የሆኑ ሀሳቦች ናቸው የሚመጡልኝ። ዛሬ ከመጡልኝ ሀሳቦች አንዱ ደግሞ ጸጉሬን መቆረጥ ነበረ እና ሁለቴ ማሰብ አልፈለኩም። ወዲያው ወደ ጸጉር ቤት ነበር የሄድኩት። ፋይናል ሪዛልቱን መጨረሻ ላይ ያሳያችኋለሁ። ተቆርጠን ጨርሰን እንደወጣን ወዲያውን ነበር የተደወለልኝ። ባለፈው ቪዲዮ እንደነገርኳችሁ ከሼን እቃ እያስመጣው መሸጥ ጀምሬያለሁ እና አንድ ከስተመር ያዘዘው እቃ ነበረ እንዳቀብለው ጠየቀኝ እና ወጥቼ እሱን ለማቀበል መንገድ ጀመርኩኝ። ያው እንደምታዩት እቺ የቴምር ብስኩቴን እየበላው እቃውንም ይዤ እየሄድኩ ነው። በመሀልም ኃይለኛ ዝናብ ዘንቦ ነበረ እና አቀብዬ እየተመለስኩ እያለ ይሄንን አየሁ። አዲስ አበባ ውስጥ እንደዚህ አይነት ቦታ እንዳለ እኔ ጭራሽ አላውቅም ነበረ። ለመጀመሪያ ጊዜ ነው የማየው። ይህን የሚገርም ቪው እያየን ወደ ቤት ተመለስን። ይሁት ጸጉሬን ደግሞ ምን እንደመሰለ በጣም ነው የሚያስጠላው። ብቻ ቤት ገብቼ ልብሴን እንደቀየርኩ ቤት ኳስ አግኝቼ እየተጫወትኩ ነበረ እና በቀጣይ የሚገራርም ቪዲዮ ስለምለቅላችሁ ሰብስክራይብ ማድረጋችሁ እንዳይረሱ። ዛሬ ውላችን ይህን ይመስል ነበረ። ባይ